ዓለም በችኮላና በቅጽበታዊ ድል በታወረችበት በዚህ ዘመን እውነተኛው የስኬት ጥበብ ብዙ ጊዜ በዝግታ ውስጥ ይደበቃል። ኤሊን ተመልከቷት። አብዛኛውን ጊዜ በዝግታዋ ትታወቃለች። ነገር ግን ይህ ዝግታዋ ለዘመናት የሚቆይና ሊበገር የማይችል ጽኑ ስነ ልቦና ገንብቶላታል። እንደ ጥንቸል በግርግርና በሩጫ አትባክንም። በከፍተኛ ጽናትና በረጋ መንፈስ ትጓዛለች። በጀርባዋ ላይ የማይበገር ምሽግ ተሸክማ ትዕግስት ድክመት ሳይሆን የመጨረሻው ስልታዊ ብልሃት መሆኑን በተግባር ታሳየናለች። በኢትዮጵያ ከፍተኛ ተራሮችና በደረቅ ሸለቆዎች ውስጥ ኤሊ ለዘመናት የቆዩትን ኃይለኛ ነፋሶችና ድንገተኛ ማዕበሎች የተቋቋመችው በጉልበት ሳይሆን በውስጣዊ ጥንካሬና በማይናወጥ ጽናቷ ነው። በዚህ አስቸጋሪ መሬት ላይ ኤሊ እንደ ተንቀሳቃሽ ግንብ ትንቀሳቀሳለች። የውጭውን ማዕበል ሳትፈራ የውስጧን ሰላም ጠብቃ ትጓዛለች። ተመልካቾቼ፣ በዛሬው የዋርካ ጥበብ ዝግጅታችን መጠበቅን ወደ ኃይል፣ ራስን መከላከልን ወደ ሰላም፣ ዝግታን ደግሞ ወደማይፈርስ ታሪክ የሚቀይሩትን 5 የኤሊዋን ስልታዊ ልምዶችን መረምራለን። ኤሊ ዝግታዋ እንዴት ወደማይበገር ድል እንደቀየራት ታሳየናለች። ስልታዊ ጸጥታና ጽናት ከማንኛውም ማዕበል በላይ እንዴት እንደሚያቆዩም ታስተምረናለች። ላይክና ሰብስክራይብ በማድረግ አብረን እናዝገም። ስልታዊ ጸጥታና በትዕግስት መታዘብ። ኤሊ በጥልቀት የታቀደ የስልታዊ ጸጥታ መገለጫ ናት። አንድ እርምጃ ከመውሰዷ በፊት ቆም ትላለች፣ ትታዘባለች፣ እንዲሁም ትክክለኛው ቅጽበት እስኪመጣ ትጠብቃለች። ያለ ጊዜው መንቀሳቀስ አላስፈላጊ አደጋን እንደሚጋብዝ ትረዳለች። ይህ ስንፍና ሳይሆን በስሌት የተመራ ጥበብ ነው። በኢትዮጵያና በአፍሪካ ጥንታዊ አስተምህሮዎች ውስጥ እንዲህ ያለው የትዕግስት ምልከታ የእውነተኛ ብልህነት መሠረት ተደርጎ ይታያል። ብዙዎቻችን በፍርሃት ወይም በስሜት በመገፋፋት ለእያንዳንዱ ሁኔታ ወዲያውኑ ምላሽ ለመስጠት ስንሞክር ውድ ጉልበታችንን እናባክናለን። በችኮላ በጀመርነው መንገድ ላይም ቶሎ እንዝላለን። ነገር ግን የኤሊዋን ስልታዊ ጸጥታ ስንላበስ ሁኔታዎችን በግልጽነት መረዳት ብቻ ሳይሆን የጀመርነውን ዓላማ ዳር ለማድረስ የሚያስችል የውስጥ ጽናት እንገነባለን። ይህ ዝምታ ለረጅም ጉዟችን የሚጠቅሙ ውሳኔዎችን ለማሳለፍ ራሳችንን የምናዘጋጅበት፣ ግባችን ላይ እስክንደርስም ጉልበታችን እንዳይሟጠጥ የምንቆጥብበት ምሽጋችን ነው። ያለ ጊዜው መንቀሳቀስ አላስፈላጊ አደጋን እንደሚጋብዝ ሁሉ ያለ ጊዜው ማቋረጥም ለውድቀት ብቸኛው መንገድ መሆኑን ኤሊ ታስተምረናለች። ይህ የዝምታ ዕረፍት በጩኸት የተሞላ ዓለም ውስጥ ትልቁ ብልጫችሁ ነው። ምክንያቱም በዝምታ የሚታገስ ሰው ነገ ሁሉም ሲቆሙ እሱ ግን ጉዞውን የመቀጠል ኃይል ይኖረዋል። የታሰበበት ያልተቻኮለ ጉዞ። ሁላችንም የምናውቀው የኤሊና የጥንቸል ታሪክ አንድ ትልቅ እውነት ይነግረናል። ጥንቸሏ በፈጣን ሩጫ ብትጀምርም በፍጥነቷና በጉልበቷ ተማምና በመሃል ስታርፍ፣ ኤሊ ግን ባልተቻኮለና በማያቋርጥ እርምጃ መድረሻው ላይ ቀድማ ተገኝታለች። ኤሊ የታቀደና ያልተቻኮለ ጉዞን ጥበብ ታስተምረናለች። ወደፊት መጓዟን በፍጹም አታቆመም፣ ነገር ግን ለመሯሯጥም ፈቃደኛ አይደለችም። በተፈጥሮ ውስጥ ይህ ዝግተኛና የጽናት ጉዞ ጉልበቷን እንድትቆጥብና ፈጣን ፍጥረታት ሊቋቋሙት የማይችሉትን ረጅም ርቀት እንድትጓዝ ይረዳታል። የዕለት ተዕለት ኑሮ ፈተና ለሆነባችሁ ይህ ልማድ አንድ ትልቅ እውነትን ይገልጥላችኋል። ታላቅነት የሚገነባው በአስደናቂ ዝላይና በቅጽበታዊ ፍጥነት ሳይሆን በጊዜ ሂደት በሚደጋገሙ ትናንሽና ተጨባጭ ተግባራት ነው። በድካም ውስጥ ሆናችሁ በትጋት ማጥናት፣ በቀን ትንሽ ትንሽ መቆጠብ ወይም ሌሎች የአቋራጭ ስኬትን ሲያሳድዱ እናንተ በዝምታ በሕልማችሁ ላይ መስራት ኤሊ የምታሳየን የማይበገር የጽናት ማይንድ ሴት ነው። ይህ ያልተጣደፈ ጥረት ልክ ወንዝ ድንጋይን እንደሚበሳ በጊዜ ሂደት ተከማችቶ የማይናወጥ ታሪክና የማይፈርስ ማንነት እንደሚገነባ ታስተምረናለች። ዛሬ የምታደርጓት አንዲት ትንሽ እርምጃ ከነገው ትልቅ ጩኸት ትበልጣለች። ምክንያቱም ፍጥነት ለጥቂት ጊዜ ሊያስደንቅ ይችላል፣ ጽኑ ጉዞ ግን ለዘመናት የሚቆይ አሻራን ይተክላል። የጀመራችሁትን እንዳታቋርጡ። ኤሊ የምታሸንፈው ቀድማ በመጀመሯ ሳይሆን ጉዞዋን ባለማቋረጧ ነው።
የውስጥ ጥንካሬና የመከላከያ ወሰኖች። ከኤሊ የምናገኘው አንዱና ትልቁ ስጦታ ጠንካራ ጋሻዋ ነው። ይህ ጋሻ የውስጥ ጥንካሬና የመከላከል ወሰኖች ሕያው ምልክት ነው። አደጋ ሲመጣ ቀስ ብላ ወደ ጋሻዋ ትገባለች። በዚያም ማንም ሊረብሻት የማይችልበት የሰላም ስፍራ ትፈጥራለች። ይህ ሽሽት ሳይሆን ብልህ የሆነ ራስን የመጠበቅ ጥበብ ነው። በሕይወታችን ውስጥ ጊዜያችንን፣ ጉልበታችንንና ሰላማችንን ከሚሰርቁ አሉታዊ ነገሮች ለመጠበቅ ጠንካራ የውስጥ ወሰኖችን መገንባት አለብን። ብዙዎች የሚዝሉትና ተስፋ የሚቆርጡት ለሰዎች አስተያየትና ለዓለም ግፊት ራሳቸውን ክፍት ስላደረጉ፣ መንፈሳቸውንም በነፋስ እንደሚወዛወዝ ቅጠል ለትችት አሳልፈው ስለሰጡ ነው። ኤሊ ግን ራስን መቼ መጠበቅ እንዳለብን ማወቅ የድክመት ሳይሆን የእውነተኛ ኃይል አካል መሆኑን ታስታውሰናለች። ይህንን የውስጥ ምሽግ ስንገነባ ለረጅም ጉዟችን የሚያስፈልገንን ጉልበት ሳይባክን እንጠብቃለን። ይህም በፈተናዎች መሃል እንኳ ሳይደናቀፉ መጽናትን ይፈጥርልናል። ጋሻችሁ ዝምታችሁና ለዓላማችሁ ያላችሁ ታማኝነት ይሁን። ምክንያቱም የውስጥ ቤቱን ያጠናከረ ሰው ውጭ ያለው ማዕበል የትም ሊያደርሰው እንደማይችል ጠንቅቆ ያውቃል። ስኬታችሁ እስኪረጋገጥ ድረስ ራሳችሁን በጥበብ ጠብቁ። ጉልበቱን የቆጠበና ሰላሙን ያከበረ ሰው ብቻ ነው ጉዞውን ከዳር የሚያደርሰው። በመከራ ውስጥ በጸጋ መላመድ። ምንም እንኳን ጉዞዋ ዝግ ያለ ቢሆንም ኤሊ በመከራ ውስጥ ራሷን በማላመድ ረገድ እጅግ የተካነች ናት። ማንኛውም እንቅፋት ሲገጥማት ድንጋይ፣ ጎርፍ ወይም አቀበት አትደነግጥም ወይም በኃይል ለመሻገር አትታገልም። ቆም ትላለች፣ አቅጣጫዋን ታስተካክላለች፣ ወይም መንገዱ እስኪከፈት በትዕግስት ትጠብቃለች። ይህ ልማድ ጥልቅ የሆነ የሥነ ልቦና ጥበብን ይዟል። እውነተኛ ጽናት ማለት መከራን አለማየት ሳይሆን መከራን በክብርና በትዕግስት ማለፍ ነው። በሀገር ውስጥም ይሁን ከሀገር ውጭ ሕይወት ውስጥ መሰናክሎች፣ እምቢተኝነት፣ መዘግየት ወይም የገንዘብ ጫናዎች ተደጋጋሚ ናቸው። ኤሊ እነዚህን ጊዜያት በብስጭት ሳይሆን በተለዋዋጭ ጥንካሬ እንድንጋፈጣቸው ታስተምረናለች። አንዳንድ ጊዜ ብልህነቱ በኃይል መጋፋት ሳይሆን ቆም ማለት፣ አቅጣጫን በትንሹ መቀየር ወይም መንገዱ እስኪጠረግ በጽናት መቆየት ነው። ተስፋ የምትቆርጡት መንገዱ ስለተዘጋ ሳይሆን አእምሯችሁ አማራጭ ማሰብ ስላቆመ ብቻ እንደሆነ አስታውሱ። ኤሊ እንቅፋት ሲገጥማት ጉዞዋን አታቋርጥም፣ ይልቁንም በትዕግስት አልፋው ትሄዳለች እንጂ። እናንተም በመከራ ውስጥ ስታልፉ ድካማችሁን ሳይሆን መድረሻችሁን እዩ። ምክንያቱም በጸጋ መላመድ የሚችል ማንነት ካላችሁ የትኛውም ጋሬጣ ከመንገዳችሁ ሊያስቀራችሁ አይችልም። ዝም ያለ ጽናትና ዘላቂ ድል። የኤሊዋ ጥልቁ ሌላው ትምህርት ዝምተኛ ጽናትና ዘላቂ ድል ነው። ፈጣን እንስሳት በሩጫ ቀድመው በመጨረሻ ሲደክሙ፣ ኤሊ ግን በመረጋጋት መድረሻዋ ላይ እስክትደርስ ድረስ ጉዞዋን በማይናወጥ ቆራጥነት ትቀጥላለች። የምታሸንፈው በፍጥነቷ ሳይሆን ባለማቋረጧና በውስጣዊ ጽናቷ ነው። ይህ ልማድ ስኬትን እንደ አጭር ሩጫ ሳይሆን ትርጉም እንዳለው ረጅም ጉዞ ወይም እንደ ማራቶን እንድንመለከተው ይጋብዘናል። አቋራጭ ውጤት በሚከበርበት ዓለም ውስጥ ኤሊ ጥንታዊ ጥበብን ትሰጠናለች። እውነተኛ ስኬት የሚገኘው ጉዞ በከበደ ጊዜ ለመቆም እምቢ ለሚሉ ነው። ይህንን ዝምተኛ ጽናት ስንላበስ የግል ስኬትን ብቻ ሳይሆን ጊዜንና ውጫዊ ጫናዎችን የሚቋቋም የማይፈርስ ታሪክ እንገነባለን። ሕይወታችሁ በትዕግስት በጥበብና በማይናወጥ የውስጥ ጥንካሬ ላይ ሲመሰረት ድላችሁ ዘላቂ ይሆናል። አሁን የረጅም ጊዜውን ጨዋታ የማሸነፊያ ሰነድ የኤሊዋን 5 ስልታዊ ልምዶች በእጃችሁ ይዛችኋል። ዓለም በችኮላ በተሞላችበት በዚህ ወቅት እናንተ በትዕግስት ለመጓዝ፣ ሰላማችሁን ለመጠበቅና በጽኑ እርምጃ ለመታመን ወስኑ። አስታውሱ፣ በዝግታና በዓላማ መጓዝ የድክመት ምልክት ሳይሆን ዓለምን የሚገዛው የማይበገር ጽናት መገለጫ ነው። ከነዚህ ልምዶች ውስጥ የእናንተን ጉዞ ይበልጥ የሚቀይረው የትኛው ነው? ሐሳባችሁን በኮሜንት አጋሩኝ። ይህ ትንታኔ ከተመቻችሁ ቪዲዮውን ላይክ አድርጉት፣
ተመሳሳይ መንገድ ላይ ላለ ወዳጃችሁም አጋሩት። ጥንታዊ የተፈጥሮ ጥበብን ለዘመናዊ ስኬት መሳሪያ አድርገን የምንመራበትን የዋርካ ጥበብ ቤተሰብ በመሆን አብረን እንዝለቅ። ዛሬ ከኤሊዋ ጋር ስለተጓዛችሁ አመሰግናለሁ። በትዕግስት ተጓዙ፣ በዓላማ ተንቀሳቀሱ። እናም አስታውሱ፣ እውነተኛ ድልና ዘላቂ ስልጣን የሚመጣው በጥበብ መጠበቅና በጽናት መጓዝ ለሚያውቁት ብቻ ነው። በቀጣይ ቪዲዮ በሌላ ጥልቅ ምስጢር እስክንገናኝ ድረስ ሰላም ቆዩ።